ሃይ ዩቲዩብ እንዴት ናችሁ? ደህና ናችሁ? አለን። እኔ የምላችሁ የሆነ ሾው ነበረ ዩቲዩብ ላይ እዚህ ዩቲዩብ ላይ ሪል ቶክ አዲስ የሚል ትዝ ይላችኋል? እነ ብሊንግ እነ አሌክስ ንጉስ ከንቲባው ምናምን እንደዚህ ሆነው ማለት ነው ጠረጴዛ ላይ ተቀምጠው የሆነ በቃ ያወራሉ፣ የሆነ እንግዳ ይጋብዛሉ ምናምን ትዝ ይላችኋል? በጣም የሚወደድ ሾው ነበረ። እኔ ራሴ በጣም ማለት ዩቲዩብ እንደዚህ እነወቸው ጉድ ምናምን ራሱ አላይም ነበር ያኔ፣ እነሱን ግን አይ ነበረ። የሚገርመው ነገር እና ኢንተርኔት ያው ሰምታችኋል፣ በመሀል የሆነ ሽኩቻ ምናምን ተፈጥሮ ነገሩ ቆመ ማለት ነው ፕሮግራሙ። እና ሳስበው ምን አይነት ሞኝነት ነው እዛ ጋር የሰሩት ነገር። ልጆቹ የጀመሩት ነገር በጣም ምርጥ ሀሳብ ነበር፣ ምርጥ ነገር ነበር፣ መሄድ ይችል ነበር በጣም በቃ ማለት እኔ እንጃ እንደዚህ ተሰምቷቸዋል። ምክንያቱም እነሱ ኢንዱስትሪ ላይ ያሉ ልጆች ናቸው ሁሉም፣ አንዱ ዘፋኝ፣ አንዱ የሆነ ፕሮሞሽን ላይ፣ አንዱ እንደዚህ ምናምን እና ሌሎች እንትኖች የሌላቸው አክሰስ ነበራቸው። እነዚህ ልጆች ብዙ ቦታ ሄደው ተሰሚነት ማግኘት ይችላሉ። እንግዳ አያጡም፣ ስፖንሰር አያጡም፣ መቅረጫ ቦታ ምንም ሊቸገሩ አይችሉም። በዛ ላይ ደግሞ ማለት ነው ከሁሉም ነገር በላይ ሂስትሪ አላቸው። በቃ ልጆች ሆኖ እነ ቴዲዮ ጋር እነ ልጅ ማይክ ጋር የሆነ ዴይ ፓርቲ ምናምን ሲያደርጉ ብዙ ነገር ማለት ለብዙ ኤፒሶድ እኛን ሼር ሊያደርጉን የሚችሉት ትውስታዎች ምናምን ወሬዎች ነበሯቸው። አሁን እንትና ነው እስቲ መውደድ ክብሩን 90ዎቹ የሚል ሾው ላይ አርቲስት ቲቪ ላይ በእርግጥ እንደ ሾው እንትን አይደለም ቪው፣ በእርግጥ ግን እኔ በጣም ነው የምወደው። በቃ ታሪክ ሲያወራ የድሮ ነገር ሲያወራ ምናምን በጣም ነበር ደስ የሚለኝ። ማለት ስቲል ነው ያው እየሄደ ነው እና እሱ ነው በቃ ያ ነው። አሁን እሱ እውቅናውን ተጠቅሞ የነበረው ትዝ ይልሃል? እንደዚህ ሄደን እንደዚህ ሀገር እንደዚህ ምናምን ብሎ ሲያወራ እንዴት ደስ እንደሚል አሁን ሰይፉ እንደሚያደርገው ማለት ነው። አሁን ሰይፉ ሁሉም ዘፋኞች ጋር የሆነ ታሪክ አለው እና ድሮ ምናምን ብሎ ሲያወራ በጣም ነው ያዝናናኝ። እኔ ፐርሰናሊ እናንተን አላውቅም፣ ግን ብዙዎች አሁን ለምሳሌ ወቸው ጉድን ያቸው ኖርማል ልጆች ናቸው፣ ከስክራች ነው የጀመሩት። ቪወራቸውንም ኦዲየንሳቸውንም የገነቡት ከዜሮ ነው። እነዚህ ልጆች ግን አርቲስቶች ናቸው። ኦልሬዲ አለን እኛ። መስፋት ይችላል፣ መሄድ ይችል ነበረ፣ በጣም መሄድ ይችል ነበረ። እኔ እንጃ እዛ ጋር ፈንብል ያደረጉት ባግ በጣም ነው በቃ የሚያሳዝነኝ ማለት ነው። በተራ ነገር የሆነ አንተ እንደዚህ ምናምን ተባብለው ውጭ ሀገር ቢሆን እኮ ተጣልተውም ቢሆን ሾው ይቀጥላል ታውቃላችሁ። ኢቨን ቢፍ እያደረጉ ማለት ነው። አንድ ትራክ ላይ የሰሩ አንዱ ቺካጎ ውስጥ የሆነ ቨርሱን ይቀርጻል፣ አንዱ ኤሌ ሊሆን ይችላል፣ አንዱ ኒውዮርክ። እንደዛ አድርጎ አሪፍ ሂት ይወጣል፣ ገንዘብ ይሰራል እዛ ጋ ማለት ነው። ተጣላም ብለው የሚቆም ነገር የለም። እዚህ ግን የሆነ እኔ እንጃ ማለት በጣም ስለቆጨኝ ነው እንደዚህ ብዬ ማወራችሁ ማለት ነው። በጣም መሄድ ይችል ነበር፣ በጣም ማለት ነው። እና በቃ ሳስበው ሊሰሩ የሚችሉት ነገር እዛ ጋር ሊያቀርቡት የሚችሉት እንግዳ ሊያወሩበት የሚችሉት ነገሮች፣ ምክንያቱም እንዳልኳችሁ አክሰስ አላቸው እነዚህ ልጆች፣ ታሪክ አላቸው፣ ብዙ ነገር ገንብተዋል ከዜሮ ማለት ነው። በ90ዎቹ በ2000ዎቹ ብዙ አይነት ታሪክ አላቸው እነዚህ ልጆች፣ ብዙ እንግዳ እየጋበዙ ብዙ አይነት ነገር መሄድ ይችል ነበር። እና አይም ሶ ሶሪ በጣም በቃ እንደዛ እንትን ስላላችሁ እውነት በጣም ነው ማለት ነው። እና እንደው ብትችሉ ሜካፕ አድርጋችሁ ያ ነገር ቢቀጥል፣ ወይም ደግሞ ሌሎች ደግሞ ወይ ሂፕሀፕ ላይ ወይም ሌላም ዘርፍ ላይ ያላችሁ ሰዎች እንደዚህ ብትጀምሩ ማለት ኢንተረስቲንግ የሆናችሁ ማለት ነው። አሁን እዚህ ጋር ምን ይፈልጋል መሰላችሁ ነገሩ ሬሌቫንት መሆን አለባችሁ። ሰው ግድ ይሰጠዋል የሆነ ቦታ ጠረጴዛ ላይ ተቀምጣችሁ ብታወሩ ያየዋለሁ የሚለውን ነገር እንደዛ ማለት እንትኑ ያላችሁ ሰዎች ብትጀምሩት እንደዚህ አይነት ሾው በጣም ያስፈልጋል፣ በጣም ማለት ነው። አሁን ውጪ ላይ ዘ ብሬክፋስት ክለብ የሚባል ፖድካስት አለ። እነዚህ ልጆች የሬዲዮ ጋዜጠኞች ናቸው። ግማሾቹ ዲጄ ነበሩ፣ የሆነ ነገር እና በጣም ነገሩ ሰፍቶ በጣም ታዋቂነታቸው ከመብዛቱ የተነሳ እዛ ላይ ለመሄድ ራሱ ብዙዎች ይሻማሉ። በቀጠሮ ነው ማለት ነው የሚካሄደው። በጣም ሪች ስላላቸው፣ በጣም ኦዲየንስ ስላላቸው እና ዘ ብሬክፋስት ክለብ አሁን ያልኳችሁ ጆ በደን ሾው። ጆ በደንም ዘፋኝ ነበረ መጀመሪያ ላይ ማለት ነው። እና በጣም ራሱን አስፋፍቶ ጆ በደን ፖድካስት በጣም የሚጓጓለት በጣም በቃ የሚጠበቅ እንትና ሄዶ እዚህ ፖድካስት ላይ እኮ እንደዚህ ያለ ተብሎ ራሱ ሌላ ኮንተንት ራሱ የሚሰራለት የሆነ ምንጭ የሆነ ፖድካስት ነው ሂፕሀፕ ዓለሙ ላይ ማለት ነው። እና እንደዛ መሆን ትችሉ ነበረ።
በጣም እና አይም ሶ ሶሪ በጣም ነገሩን ፈንበል ስላደረጋችሁት። ግን እስቲ እንደው አሁን ማነው ስሙ የሆነ መሳሪያ ተጫዋች አዲዮ ነው ኤዲዮ አይዶን ነው ብቻ ከአሜሪካ ይመስለኛል እንደዚህ ጀምሯል ብቻውን ማለት ነው። እንደውም ቴዲዮን አቅርቧል። አሁን ደግሞ የሆነ ሰው ብቻ መጥቶልኛል አይቻለሁ። ጥሩ ነው። ግን እዛ ጋር ውበቱ ምን ነበር መሰላችሁ? ግሩፕ መሆናቸው የሆነ ይተራረባሉ የሆነ እንደዚህ እንዴት ደስ ይል ነበር እውነት በጣም ያምር ነበር እኮ ከምር። ግን ሳይገባችሁ ቀርቶ ነው ወይስ ፕራይድ ይዟችሁ ነው? እንጂ በጣም እኮ አሪፍ ነገር ነበረ። እኔ እንጃ ኮሜንታችሁን ገብታችሁ ታዩ ነበር? ግን እኔ ከምር ነው በጣም ነበር እንትን ያለኝ ማለት ነው። የምጠብቀው ሾው ስለነበር ማለት ነው። እና ኤኒዌይስ ይሄን ልላችሁ ብዬ ነው። በጣም በቃ ባድ አይዲያ እሱን ማቆማችሁ። በጣም ፋምብል ኦፍ ዘ ሴንቸሪ እንኳን አበዛሁት። ግን በቃ ዩ ኩድ ሃቭ በቃ የሆነ ታሪካዊ ነገር ልትሰሩ ትችሉ ነበረ እና አልሆነም። እና አይም ሶሪ ሌሎቻችሁ እንደዚህ ከተሰማችሁ እስቲ ንገሩኝ። ቴንክ ዩ